ከኛ በፊት የነበሩ አመራሮች ብዙ ችግር ስለነበራቸው ላይሳካላቸው ይችላል። ከመንግስቱ ነዋይና ግርማሜ ነዋይ ጀምሮ ኢትዮጵያ ውስጥ ዲሞክራሲያዊ፣ ሰላማዊ፣ ልማታዊ መንግስት ለመመስረት ከፍተኛ መስዋዕትነት ተደርጓል። ግን ትንሽ ነበሩ እነሱ። በአለም ላይ ኤክስፖዠር አልነበራቸውም። ግርማሜ ብቻ ነበረ ውጪ ተምሮ የመጣው። ከዛ ጀምሮ ነጥላውንን ብትወስደው በጣም ጥቂት ነበሩ፣ አይዲያልስ ነበሩ። እኛ ዛሬ ትምህርቱም አለን፣ ቴክኖሎጂ አለን፣ ልምዱም አለን። አባቶቻችን ወንድሞቻችን ካጠፉት እኛ ራሳችን ካጠፋን ልምዱን፣ እውቀቱን፣ የዓለም ሁኔታን፣ የህዝባችንን ተነሳሽነት ይሄን ሁሉ ይዘን ከወደቅን ኢትሼም ሆናስ ማንንም ጣሊያን ላይ ጣት መቀንሰር አይቻልም። አረብ ላይ ጣት መቀንሰር አይቻልም። አባቶቻችን ላይ ጣት መቀንሰር አይቻልም። ልባችንና ራሳችን ላይ ብቻ ነው። ስለዚህ አሁን ያለው ወጣት በኢትዮጵያም ያለው በውጭም ያለው በመንግስት ውስጥም ከመንግስት ውስጥም ያሉ ልዩነቶች እንዳሉ ሆነው የጋራ ኃላፊነት እንዳለ መረዳት መቻል አለባቸው። ያቺን ሀገር ማዳን ብቻ አይደለም ማሳደግ፣ ማሸጋገር፣ ትራንስፎርም የማድረግ ኃላፊነት አለን። ብቃቱና ጉልበቱ፣ እውቀቱ፣ ቁርጠኝነቱ አለን። ብልሃትነቱን እግዚአብሔር እንዲሰጠን ነው የምጠይቀው። በተስማምተን ተባብረን ከሰራን ያቺን ሀገር ለሀገራችን ብቻ አይደለም፣ ለኢትዮጵያ ብቻ አይደለም፣ ለኦሮሞ፣ ለሶማሌው፣ ለትግሬው፣ ለአማራ ብቻ አይደለም። ቅድም እንዳልኩሽ የሶማሌው፣ የዩጋንዳው፣ የሱዳኑ የሁሉም ተስፋ በኢትዮጵያ ላይ ነው። ሶማሌን ሲበጠብጥ የነበረው የኢትዮጵያ ፖለቲካ መበላሸት ነው። ሱዳንን ያፈረሰው የኢትዮጵያ ፖለቲካ መበላሸት ነው። የኢትዮጵያን ፖለቲካ ማጽዳት፣ የኢትዮጵያን ፖለቲካ በሐቅና በእውነት በእኩልነት በመስተሳሰብ ላይ ማድረግ አገራችን ለማሳደግ ብቻ ሳይሆን አካባቢውን ትራንስፎርም ለማድረግ፣ አካባቢውን ለማሳደግ፣ አካባቢውን ወደ ታላቅ ደረጃ ለማድረስ እድል ይሰጠናል። ይሄ ደግሞ የኔ ያንተ የሁላችንም። እኔ በፖለቲካ አመራሩ ላይ ብቻ አይደለም ጣት መቀሰር የምፈልገው፣ በሁላችሁም ላይ፣ በጋዜጠኛው ላይ፣ በአስተማሪው ላይ፣ በዶክተሩ ላይ፣ በሼኹ ላይ፣ በቄሱ ላይ፣ በአባገዳው ላይ all of us are responsible equally። ምክንያቱም እንደ ድሮ አንድ አመራር ቁጭ ብሎ ከላይ የሚያወራበት ዘመን ኢትዮጵያ ውስጥ አልቋል። ከእንግዲህ ሁላችንም አመራሩንም መደገፍም መገሰስም የየድርሻችንን መስራትም እንዳለብን ነው የማስበው። ትልቅ ተስፋ አለኝ፣ ትልቅ ትዛትም አለኝ። ተስፋውምና ስጋቱ አንድ ላይ ኮምባይን ሲያደርግ በጣም 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 ኢሞሽናልና ነርቨስ ያደርገኛል። መጨረሻ ላይ ብዙሃነትና አንድነትን በተመለከተ የጆዋር አቋም ምንድነው? ህዝቡስ ምን አይነት አቋም ሊኖረው ይገባል? ፈጣሪ ነው ኢትዮጵያን ብዛት አድርጎ የፈጠራት። 80 ብሔረሰብ የፈጠረው አብይ አይደለም፣ መለስ ዜናዊ አይደለም፣ ጀዋር አይደለም፣ ኃይለሥላሴ አይደለም፣ ምኒልክ አይደለም። ፈጣሪ ፈጥሯል። ፈጣሪ የፈጠረውን ማጥፋት አይቻልም። ዳይቨርሲቲ you cannot eradicate ዳይቨርሲቲ ብዛትነትን ማጥፋት አይቻልም፣ መጨፍለቅም አይቻልም። ብዛትነትን ማኔጅ ማድረግ ብቻ ነው የሚቻለው። በዓለም ላይ ሶስት አፕሮች ተደርጓል ብዛትነትን ማኔጅ ለማድረግ። መጀመሪያ የነበረው በአውሮፓውያኖች ውስጥ በ19ኛው ክፍለ ዘመን ውስጥ ፈረንሳይ የተከተለችው ሞዴል አንድ ሀገርና አንድ ብሔር አንድ መሆን መቻል አለባቸው። አንድ ሀገር ከአንድ ብሔር ብቻ ነው መሰራት የሚችለው። ስለዚህ የተለያዩ ብሔሮች ካሉ ጨፍልቃ አንድ ማድረግ አለበት፣ አንድ ባህል፣ አንድ ማንነት መፍጠር አለብን የሚል ነበረ። ፈረንሳይ ላይ ተሳካ። የሌላውን ዩሮፕ በትንቱናን አወጣት። 1920ዎቹና 1930ዎቹ ውስጥ ደግሞ የነ ውድሮ ዊልሰን አይዲያ መጣ። ይሄ ምንድነው? ብሔሮች ተገነጣጥለው የራሳቸውን ሀገር ይኑራቸው ተበታትነው እንጂ አብሮ አንድ ሀገር 10 15 20 ብሔር ይዞ መሄድ አይችልም። ስለዚህ መበታተን አለባቸው፣ የራሳቸው ሀገር ያድርጉ ተባለ። የባሰ በትንትና ፈጣ። ከዛ አሁን የመጣ ስቴት ኔሽን ቢልዲንግ የሚባል ነገር አለ። ብሔሮች የራሳቸውን ማንነት የራሳቸውን ባህል ቋንቋ ይዘው ራሳቸውን እያስተዳደሩ የጋራ ማንነት፣ የጋራ ሀገር፣ የጋራ መንግስት መመስረት ይችላሉ። መጀመሪያ በነ ኔሩና ጋንዲ በህንድ ሀገር የመጣ ፊሎሶፊ ነው። በአሁኑ ወቅት በተለያዩ ሀገሮች ውስጥ በስፋት የመጣው መልቲናሽናል ዲሞክራሲ። ኢትዮጵያ ውስጥ ብዙ ሰዎች ፌዴራሊዝም ላይ እንትን ይላሉ። ያ አይደለም። ህብረ ብሔራዊነትን ብዛትነትን ከዲሞክራሲ ጋር ብቻ ነው ማቆየት የምትችለው። ዛሬ ትላንትና የትግራይ ወንድሞቻችን አንጋያ ስልጣን ላይ ነበሩ። ዛሬ የኦሮሞ ወንድሞቻችን ዲሞክራሲ ካልመጣ ጨቋኝ ነው የምትሆነው። ዲሞክራሲ በሌለበት ትላንትናም የዲሞክራሲ ጣት ነው የአንድ ብሔር የበላይነት ያመጣው። ዛሬም እነኚህ ሰዎች እግራቸውን ቆልፈን ወደ ዲሞክራሲ ካላደረስናቸው የአንድ ብሔር የበላይነት ይመጣል። ስለዚህ ብዛትነትን ጌጥ ነው ከተጠቀምንበት። ብዛትነት የልማትና የኃይል ምንጭ ነው ከተጠቀምንበት። ይቺኛ የምንኖርበት ሀገር ከዓለም ላይ ሰው ከየቦታው ይመጣል። ብዛትነትን አቻችለው አሁን ይኸውልህ የኛ ሀገር አይደለም። የሀገራችንን ፖለቲካ አንድ ሰው መጥቶ ሳያዳምጠን ፈትፍተነው ዋልንበት አይደል? ትላንት ወዲያ ሀገራችን እኮ አይደለም፣ እዚህ አልተወለድንም አይደለም። እኛ ሀገር ውስጥ ግን ሰው በተወለደበት ቄው ላይ በራሱ ዋርካ ስር
መወያየት የሚከላከልበት ሁኔታ ነበረ። ያን መለወጥ ያስፈልጋልና ብዛትነትን ማኔጅ ማድረግ መቻል አለብን። ቲዮሪውም አለ ፕራክቲሱም አለ። ቅድም እንዳልኩት ብዙ የኛ ልጆች ይሄን ተምረዋል። ባለፈው 40 ዓመት 50 ዓመት ኢትዮጵያ ውስጥ ያለው ትምህርት ይሄ ነው። በውጪ ዩኒቨርሲቲ በተለያየ ቦታ የሚሰሩ አሉ። ከቲዮሪ ወጥተው ህዝቡ ላይ መስራት መቻል አለባቸው። ዲሞክራሲውን ማስፈን መቻል አለብን። ሰላም ማስፈን መቻል አለብን። ኢኮኖሚክ ኢንቲግሬሽን መምጣት መቻል አለበት። ኢትዮጵያ ውስጥ ያለው ችግር የፌደራሊዝም አይደለም። ፌደራሊዝምንና አምባገነናዊ ስርዓትን ኮምባይን ስታደርገው ይመጣል። አንደኛ ፌደራሊዝም ማንነትን ይገነባል። የኦሮሞነትን፣ የአማራነትን፣ የሶማሌነትን ማንነትን ይገነባል። ሆኖም ግን ዲሞክራሲ ስለሌለ እነኚህ ማንነቶችና ክልሎች የጎንዮሽ ሆሪዞንታል ግንኙነት የላቸውም። የሆሪዞንታል ባርጌኒንግ የላቸውም። አንድ ብቻ ነው ከፌደራሉ ጋር ከሴንትራሉ ከአዲስ አበባ ጋር ብቻ ነው የሚያደርጉት። ያ የገበያ ልውውጥን ኔጎሺዬሽን አይፈጥርላቸውም፣ እድል አይሰጣቸውም፣ አልሰጣቸውም። ዛሬ የምናየው የድንበር ግጭቶች፣ ዛሬ የምናየው ችግሮች የዲሞክራሲ እጥረት ያመጣው ነገር ነው። ህንድ ከኛ ሄዳችሁ ሆነ ህንድ እኮ ይሄ አንድ ሀገር ነው ወይ? እኔ መጀመሪያ እዛ ሀገር ሲሄድ ይሄ አንድ ሀገር ነው ወይ ነው ያልኩት። ቀለማቸው ይለያያል፣ ቋንቋቸው ይለያያል፣ ሃይማኖታቸው ይለያያል። የማይለያይ ነገር የለም። አንድ ሀገር ሆነው የሄዱት ምንድነው? ዲሞክራሲ ወደ ላይም ቨርቲካሊም ኔጎሺዬሽን እንዲፈጥር ያደርጋል። ሆሪዞንታሊም ኔጎሺዬሽን እንዲደረግ ይመጣል። ህንድ የብዙ ብሔሮች ሀገር ሆና ግን ህንድ የሚባል ደግሞ ብሔራዊ ማንነት መፍጠር ችለዋል። ኢትዮጵያ ውስጥም አንዱ አንዱን እንዳይጨቁን ሁሉም እንዲደራደር ፈጣሪ የሰጠንን እንድንካፈል የሚያስችለን ሲስተም ዲሞክራሲያዊ ሲስተም ካመጣን አይደለም 80 ብሔረሰቦችን አሁን እየመጡ ያሉ ቻይናዎችን ጨምረን አረቦችንም ጨምረን ትልቅ ሀገር መመስረት እንችላለን። ትልቅ የናቹራል ሪሶርስ የለንም። ኢትዮጵያ ስናድግ ኢትዮጵያ ለምለም ነች ምናምን እንላለን። አሄቱ ቴልዩ እንደዛ አይደለም። ብዙ ናቹራል ሪሶርስ የለንም። ያለን ግን ምንድነው? ሰው አለን። የኛ ሸክማችንም ጎማችንም ህዝባችን ነው። ብዙ ህዝብ አለን። ይሄንን ህዝብ እውቀቱን ከለወጥ ነው ወደ ፕሮዳክቲቭ ከለወጥ ነው ብዙ ነገር ማድረግ እንችላለን። አንድ ኤግዛምፕል አድርጌ ልጨርስላችሁ። ሲንጋፖር የምትባል ሀገር የተማርኩባት ነበረች። ማሌዥያ ባረቻትና ተገነጠለች። ሲንጋፖር በጣም ትንሽ ሀገር ነች። ውሃ የላቸውም። አንድ ውሃ የለም ውስጣቸው። አተር የምታበቅሊበት ቦታ የለም። ግን መሪያቸው ምንድን ያደረገው? ህዝቡን ወደ ንብረት ለወጠው። ህዝቡን በጣም አስተማረ። ሲያስተምር ደግሞ ስራ ሊያስይዛቸው የሚችል ክሬት ስራ እንዲፈጥሩ ስራ ብቻ አይደለም ነገሮችን እንዲፈጥሩ የሚያስችል ነገር አደረገ። ዛሬ ሲንጋፖር የ5-6 ብሔር ሀገር ነች። የብሔር ግጭት የለባትም። በኤዥያ በሚያረጋግጥ መልኩ እያደገች ያለች ሀገር ሲንጋፖር ነች። ማሌዥያም ቢሆን እንደዛው ነው። እና እኛም ሀገር we have to invest in our mind in our people ህዝባችን ላይ በደንብ ከሰራ ብዙ ነገር ልንለውጥ እንችላለን። አሁን ያለው ስጋት አሁን ያለው ችግር ከተወጣ ነውና አንድ 5 ዓመት ብቻ ከገፋን ወደፊት ለዛች ሀገር ያለው ፖቴንሻል is incredible ፖቴንሻል ነውና እዛ ላይ እንድንሰራ ነው መልክ ማስተላለፍ እንፈልገው። አመሰግናለሁ።